የሚከፋፍሉባትን መንገድ ብቻ ነው የሚናገሩ። ይሄንን ግን ዋናው የአማራን ኮዝ አይነግሯቸውም። ገረመው ማለት አበጀ በለው በሚል የሚጠራው ማለት ነው። በቃ ጀግና ነው። ስለዘመናውን አሁን ጦር ውስጥ ብታነሱ የሚገርማችሁ የሚመታችሁ ሰው አታውቁም። ገዝተውታል ጠቅላላ ዝም ብሎ በስም ብቻ ዘመነ ብታነስ ዝናቡ ብትል ትመታል። ይሄ ነው የአማራ ህዝብ የገጠመው። ይሄ ነው የአማራ ፋኖ የገጠመው። አላዋቂዎች ከላይ ቁጭ ብለውበታል እያልኳችሁ ነው። ጀግኖች ተገፍተዋል። 500 የህዋትን ወታደር በአማራ ልዩ ኃይል አማካኝነት አዋግቶ ተዋግቶ የማረከ ክልል ላይ ስልጣን አልሰጠው ሲሉ ከርቶ ፋኖ ሲመሰረት ከፋኖ ጋር የአምስተኛ ክፍለ ጦር ወታደር አዛዥ የነበረ ማለት ነው። ጠቅላላ ምዕራብ ጎጃምን ይመራ የነበረ ነው። ከዚህ ሄዶ ቋሪት፣ ፍኖተ ሰላምን፣ ቡሬን፣ ጅጋን ሲመራ ሞርተራን ማን የምትባል ቀበሌ ደግሞ ነበረች ባካችሁ ረሰዋል። ይሄ ሰውዬ እንግዲህ ይሄ ሁሉ ሲመራ ምንድን ያሉት መሰላችሁ? ምዕራብ ጎጃም እነ ዝናቡ እዚያ ጋር ሄዶ ሲመራ ስለበለጣቸው ምን አሉ? እንዴት ከዚህ ከምስራቅ ጎጃም ከዚያ እንግዲህ ዳሞት እኮ የኛ ነው። እንዴት እዚህ ጋር ድረስ መጥቶ ለምን ይመራናል? አያችሁ፣ ልክ በላይ ባህር ዳር ዙሪያ ሲያንቀጠቅጥ እንደነበረው ሻለቃ በላይ ለምንድን ነው እሱ ከመርጦ ለማርያም መጥቶ እዚህ ጋር የሚመራ? እነ ዘመነን አካባቢውን ለምን ይመራል እሱ? ተመልከቱ እንግዲህ ከአንድ ጎጃም እየተከፋፈሉ ስንት ብሬን፣ ስንት ዱሽቃ፣ ስንት ፓትሮል። ለመጀመሪያ ጊዜ ዙ 23 የማረከው አበጀ በለው ነው። ብታምኑ ባታምኑ ሰምታችኋል አይደል? የአማራ ፋኖ ዙ 23 ማረከ ተብሎ። አሁን የዚህን ያህል ሰውዬ ካለ በፋኖ ውስጥ ዙ 23 ማርክ ያለው የሚል ፋኖ ከዘመነ ጀምሮ መምጣት ይችላል። እነሱ እንደውም አይዋጉ ጥይት በጮህበትም ይዳውቁ አምጧ። ያበጀ በለውን ያክል ጀግንነት ያለው ፋኖ ካለ አምጣልኝ። ዙ 23 የማረከ የቀማ ካለ አምጡ። አበጀ በለው ብቻ ነው። ሰማንያ 2 ሞርተር፣ በርካታ ነፍስ ወከፍ መሳሪያዎች፣ ስናይፐሩ በለው ክላሽንኮቭ በለው ምናምን። 7ኛ ክፍለ ጦር ሆኖ እኮ ሉማሜን፣ የትኖራን፣ አንበርን፣ ውዳለማን እዛው ተመድቦ እኮ በዚያች ክፍለ ጦር የተመደበ ዕለት ለመጀመሪያ ጊዜ በአማራ ፋኖ ታሪክ ውስጥ በአማራ ህዝብ ታሪክ ውስጥ የአንድ ክፍለ ጦር መሪ አድርገው በዚያው ቀን ውስጥ 8 ቀጠና ተታኩሶ ያስለቀቀ አበጀ በለው ይባላል። ይሄ ውሸት ነው ከተባለ የማርቆስ ዙሪያ ሰው ይመስክር፣ ዳሞቶች መስክሩ። የጁቤን ጠቅላላ ቀጥቅጦ ስንት ዓመት ሙሉ የተቀመጠን የአብይ ጦር ማለት ነው ብቻውን ገብቶ ቂጡን ነድፎ ገርፎ ያውቃቸዋል። ጭንቅላቱን እየበተነ 8 ቀጠና ከየጁቤ ጭምር ያስለቀቃል። ይሄ አይ አይደለም ካላችሁ ኑና እንከራከር። በጠላት ተከቦ የነበረን በአንድ ቀን የሚያስለቅቃለ 8 ቀጠና ከባድ መሳሪያ የያዘውን እኮ ያኔ ነው ዙ 23 የማረከ። ተመልከት የአማራ ፋኖ ነው። እነዚህ ሚዲያ ላይ ወጣው ያውቁ፣ ማንም አያውቃቸው፣ ዲያስፖራውም አያውቃቸው። እነ ዘመን ምናምን ንምሬ ነው የሚታወቁ፣ እነ ዝናቡ ነው። እነዚህን ማን ያውቃቸዋል? ሚዲያው ተሽጧል። ወርቁ ሙሉን ታውቁታላችሁ? ወርቁ ሙሉ አዲስ አበባ ውስጥ ዋናው ትልቁ የመኪና ማስመጫ ያለው ወንድሙ ማለት ነው። በጣም ልጥጥ ሀብታሞች ናቸው እነዚህ። የማርቆስ ተወላጅ ነው። ወርቁ ሙሉን ታውቁታላችሁ? የ70-80 ሚሊዮን ብር መኪና ነው የሚያስመጣው ወንድሙ። የራሱ መኪኖች አሉት። 4 ተሳቢ የነበረው 4 ኤሮትራከር ማለት ነው። ያንን ሁሉ ሽጦ ገንዘቡን ይዞ መሳሪያ አስታጥቆ ከወንድሞቹ ጋር ለአማራ ነፃነት
ገብቶ ቢቸና ላይ ተታክሶ ሄዶ 4 ፓትሮል ከነዲሽቃው የማረከ ጀግና ስርዓቱን ያፈረሰው የሚባለው ባይዞ ይሄ ነው። ወርቁ ሙሉ ነው። የብልጽግናን ስርዓት አፈረሰው የተባለ ምስራቅ ጎጃም ሲያፈርሰው ስርዓቱን ወርቁ ሙሉ ይባላል። የደብረ ማርቆስ ሰው ነው። እነ መንበሩን የሞጣ ልጆችን ተውት። እንግዲህ እነዚህ ደግሞ የሁሉም መሪዎች ናቸው። ገደሉት። እነ መዝገቡን ተዋቸው፣ ማንሳት አይቻልም። አልፈዋል ኦልሬዲ። አሁን ከምዕራብ ጎጃም ስንት ሰው ሞተ ብትሉ ምንም የሞተ የለም። ደቡብ ጎንደርና ምስራቅ ጎጃም ብትሄድ ግን 9 አዛዥ ሙቷል። የመብረቅ ክፍለ ጦር የሙሉ የምስራቅ ጎጃም ተመቷል። ምክትሉ ተመቷል። አጃቢዎች ተመተዋል። የጦር መሪዎች ተመተዋል። ሂዱ ደቡብ ጎንደር ውባንተ ተመቷል። አጎቶች ተመተዋል። ስንቱን ልቁጠርላችሁ? ምዕራብ ጎጃም ግን አንድ ሰው ሞተ ካላቸው አምጡ። ከዘመነ ጀምሮ አንድም ሰው አልተመታም። እነዚህን አውቆ ስለ ያውቁም ጥይት እስኪ ማን ሙቶብን ያላቸው አምጡ። ያለቀው ምስራቅ ጎጃም ነው። ያለቀው ደቡብ ጎንደር ነው። ሐቁ ይሄ ነው። ሌላው ምትኩ የቢቸና ልጅ 2 ተሳቢ መኪና የነበረው ማስተርስ ዲግሪ ያለው ይሄን ደግሞ እንዳትረሱ ቁራጡት። ምትኩ ይባላል። የቢቸና ሰው ነው። 2 ተሳቢ የነበረው ነው። እንግዲህ ያንትቶ ማስተርስ ዲግሪ ያለው በቀን ከ50 ሚሊዮን ብር በላይ በአስመጭና በላኪነት የሚያንቀሳቅስ መሰረት የነበረው ሀብት የነበረው ቢቸና ውስጥ አለ የሌለ የተባለ ቪላ ቤት ያለው ለዚህ ስርዓት አላጎበድድም ብሎ የፋኖነት አርበኝነት ሲጀመር የገባ ነው። ምትኩ መጣ ከተባለ ጠላት መግቢያው ነው። በላይ ዘለቀ መጣ እንደሚባለው ነው። ይሄንንም ጠይቁ። በአካባቢ ምስራቅ ጎጃም ሄዱና ጠይቁ። የመንግስት አካል ራሱ ይነግራል። ምትኩ መጣ ከተባለ የአብይ አህመድ ጦር በሱሉ ላይ እየቀዘነ ነው የሚጠፋው። ምንም ገና ሳይተኩስ ምትኩ ነው እየመጣ የት ከተባለ የለም። ተበታትኖ የአብይ ጦር መኪና ውስጥ እየገባ እግሬ ውጪ ነው። በቃ መጣ ከተባለ ምትኩ የምትኩ ጦር መጣ ከተባለ እየመራ መጣ ከተባለ የአብይ ጦር ጉድጓድ ቀበሮ ነው የሚያስገባው። አሁን የሰውዬ ምንም ነገር ተገፍቷል። ሌላውስ አማራ ጎበዝ አለ። ይሄ ደግሞ የሚገርመው አማራ ጎበዝ አለ የሚባል እዛው ለምጨን በላይ ዘለቀ የተወለደበት ቀበሌ እነ ወርቁ አይተነው ሀገር የተወለደ ጀግና ነው።